ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ያው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደወላቡ እንደሚባለው መደ አባይ። ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ ኤርትራ ውስጥ ባረንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። የፍቅር ሀገር ከተገኘማ ካችነው ማለት ይህንን ከታሪክ አንፃር ነው ብዙ ጊዜ የማወራው። ታሪክ ነው ብዙ ጊዜ የማተኩረው። አንዳንድ ሰዎች ታሪክ ስናገር ታሪክና ፖለቲካ ልዩነቱን ስለማያውቁ ፖለቲከኛ ወይም አሁን አክቲቭ ፖለቲካ ውስጥ ኢንቮልቭ ያደረኩ ምናምን ይመስላቸዋል። አብዛኛው ደግሞ ይሄ ፖለቲከኛ የሚሆኑ ሰዎች ታሪክን አይፈልጉም፣ እውነትን አይፈልጉም። አንዳንዱም ደግሞ በቂም እውቀት የለውም። በታሪክ አጋጣሚ ወደ ስልጣን የወጣ ነው። አዋቂ ነን የሚሉ እውነተኞች ነን የሚሉ ጥግ ጥግ ይዘው ሲቆሙ ነገሮችን ፈርተው የማይፈሩ ሰዎች ወደ ፊት ለፊት መጥተው በሌለ እውቀት አንዳንድ ነገሮችን ለመተንተን ይሞክራሉ። ያንን ለማረም ጥረት ስታደርግ ደግሞ ይፈርጁሃል፣ ወይ ይጠሉሃል፣ ወይ ያስፈራሩሃል፣ ወይ ሊገሉህ ይሞክራሉ። ከዛ አንፃር ነው እንጂ ኢትዮጵያ የሚለው ስም እኮ ማንንም አልጎዳም። ስርዓት ነው የሚጎዳ። ስርዓት አሁን የአጼ ቴዎድሮስ ወዲህ እንጀምርና የአጼ ቴዎድሮስ ስርዓት፣ የአጼ ዮሐንስ ስርዓት፣ የአጼ ምኒልክ ስርዓት የፈጠራቸው የአጼ ኃይለ ሥላሴ ስርዓት፣ የመንግስቱ ኃይለ ማርያም ስርዓት፣ የመለስ ዜናዊ ስርዓት፣ እነዚህ ስርዓቶች ሰዎቹ የሚያራምዷቸውና የፖለቲካ አመለካከቶች፣ ቅኝቶች፣ ትርክቶች ናቸው የሚያበላሹት እንጂ ሀገሩ ስሙ አይደለም እኮ። ያንን ለይቶ ማወቅና እኔ አሁን ሰውየው ስለጠራውና ሰውየው ኢትዮጵያ ፕሬዝዳንት ወይም ጠቅላይ ሚኒስቴር ስለሆነ ከሱ ጋር ኢትዮጵያ መጥላት የለብኝም። ኢትዮጵያ የኔ ሀገር ናት ማለት ነው። እንደ ሀገር እንደ ስም ከወሰድከው ደግሞ የአያት ቅድመ አያቶቻችን እንግዲህ ራቅ ያለ ነው። ያው አያት ቅድመ አያት ስለሚባል እንጂ ከዛም ያለፈ ነው። የነዛ የጥንት አባቶቻችን ስም ነው። የጎሳም የሀረግም ስም ነው ማለት ነው በሌላ በኩል እንጂ ዝም ብሎ አሁን ግሪክ ጥቁር ህዝብን አይቶ ፊቱ የጠቆረ ነው ብሎ ነው ኢትዮጵያ ያለው ተብሎ የተጻፈው የውሸት ትርክት ነው። አሁን እሱ ለምሳሌ የውሸት ታሪክ ነው። ኢትዮጵያ የሚባለውን ሰው መተው በስሙ ጠሩት እንጂ መልካቸው ምን ይመስላል ለሚለው ጥቁር ነው ወይም ቡናማ ናቸው ዳርክ ናቸው ብለው ማብራሪያ ሰጡበት ካልሆነ በስተቀር እንጂ ስሙን ግሪክ አይደለም ያወጣው። ብዙ የተበላሹ ታሪኮች አሉ እና የራሳችን ነው ማለት ነው። ኢትዮጵያ የሚለው ስም ሲጀመር የዚህኛው ኢትዮጵያ አሁን ያላት በካርታ የምናውቃት ኢትዮጵያ ስም ብቻ አልነበረ። አፍሪካ በሙሉ በጥንት ስፔኖች ካርታ ላይ ኢትዮጵያ ይባል ነበር። አፍሪካ ከመባሉ በፊት የህንድ ውቅያኖስ ኢትዮጵያን ኦሽን ወይም ኢትዮጵያ ውቅያኖስ ይባላል። የፓሲፊክ ውቅያኖስ ወይ ሰላማዊ ውቅያኖስ የምንለው የኢትዮጵያ ውቅያኖስ ይባል ነበር በጥንት ካርታዎች ላይ ማለት ነው። ስለዚህ አገሩ ይሄ አፍሪካ ራሱ ኢትዮጵያ ይባል ነበር። ከዛ ጊዜ ጀምሮ ነው እየተቆራረጠ ኋላ አፍሪካም በአክቹአሊ አፋር ከሚለው አፋሪያን ከሚለው ነው የተወሰደው። ከኛው አንዱ ጎሳ ዳር ላይ የነበረ ታዋቂ የነበረ በንግድ በምን እስከ ውጭ እስከ ስፔን ምናምን ይነግዱ ነበርና በመርከብ በምን እየሄዱ ያው ከነሱ ነው የተወሰደው። እሱም ቢሆን ከዛው ከኛ ከኢትዮጵያ አልወጣም። ስሙም ቢሆን ቢቀየርም ከዚሁ ነው የተወሰደው። ለምሳሌ አንደኛ ኢትዮጵስ፣ ሁለተኛ ኢትዮጵስ፣ ሶስተኛ ኢትዮጵስ አለ። አራተኛው ኢትዮጵስ የት ይቀመጥ ነበር? መርዌ ላይ ነበረ መቀመጫው። እንደገና አራተኛ ኢትዮጵስ ሚስት ሲያገባ ሚስቱን ከአክሱም ነው ያገባው።
አሁን አክሱም ያለችበት ከተማ ግንቡ ማን ነው ይሄ ሐውልቱ ያለበት ማለት ነው አክሱም ላይ ደግሞ ያኔ ሲያስተዳድሩ የነበሩት አጼ ፈንታሌ ናቸው አጼ ፈንታሌ ደግሞ ከኦሮሞ ዘር ግንድ ናቸው አሁን የፈንታሌ ወረዳ እዚህ ምስራቅ ሸዋ ላይ አለ ኋላ ደግሞ የዘር ግንድ ሆነ ማለት ነው አንድ ጎሳ የሚጠራበት ስም ሆነ የአጼ ፈንታሌ ልጅ ንግስት ሳዶኒያን አግብተው አራተኛ ኢትዮጵስ ምረዌ ላይ ቁጭ ብሎ ተላልኮ ነው ሚስት የሚወስዱት ነገስታት ልጆች ከነገስታት ነው የሚያገቡት በጥንቱ ታሪክ ማለት ነው ስለዚህ ተጋቡ አክሱማን ወይም አክሱማይ የተባለው ወለዱ ማለት ነው አክሱማ በሱ ስም ነው አክሱም የተሰየመችው በስትሪም ራሱ ማለት ነው ስለዚህ አሁን ኦሮሚያን ገነጥላለሁ ምናምን ብሎ ኦኔግም ራሱ ሲነሳ ማለት የቱን ሊገነጥል ነው አክሱም ራሱ ጥንት የቅድሚያቶቹ ቦታ የነበረ ነው የቱን ገንጥሎ የቱን ይተዋል ነው እና ልትገነጥለው ማትችልም እንዲሁ የተቆራረጠን የበፊቱ እንደዛ ያጠፋን እንሂድ ካላልን በስተቀር በሚሉ ዙሪያዎች ላይ ነው እኔ በብዛት ማውራው ከታሪክ አንፃር እና ምንድነው ማለት የፈለኩት እዛ ይገነቡ ስለ አክሱም ነገር ያለው አክሱም ላይ አጼ ፈንታሌ ነበሩ ብያለሁ ልጃቸውም የልጃቸው የሳዶኒያ ልጅ ነው ሳዶኒያ ማለት በነገራችን ላይ አራተኛው ኢትዮጵስ ያገባት ሱዳን የሚባለው አገር በሷ ስም ነው የተሰየመው የምትወደድ ንግስት ስለነበረች በአጼ ፈንታሌ ስም ነው በመጀመሪያ ኑቢያ ነበር የሱዳን ስም ከዛ በኋላ ሳዶኒያን ስለወደዷት ሳዶኒያን ብለው በሷ ስም ተሰየመ ማለት ነውና የሱዳን መንግስት ወይም የአገር ስም ራሱ የአንድ ኦሮሞ ሴት ልጅ ስም ነው ማለት ነው ባጭር ቋንቋ ስለዚህ ሩቅ ነው ይሄ የምትለየው አይደለም እዚህ ጋር ነው አስተዳደሩ የጀመረው ማለት አትችልም ወደ ኢትዮጵያ ወደ አሁኗ ኢትዮጵያ እና ኤርትራ እንምጣና ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል ብዙ የነጭ ታሪክ ጻፊዎች ጽፈዋል ሪፈረንሶች አሉ ቦታው ላይ ደግሞ አሁን አሻራው የምትፈልገው የምታገኘው አለ ለምሳሌ ባሬንቱ አለ ኤርትራ ውስጥ ባሬንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው የኦሮሞ ጎሳ ሂዶዛ ሰፍሯል ማለት ነው መጀመሪያ እና ባሬንቱ አሁን እዛ ያለው ስሙ ራሱ አለ ማለት ነው ታገኘዋለህ ኤርትራ ውስጥ ወደዚህ ወደ አክሱም ስትመጣ ደግሞ አሁን ነገር ያለው አክሱም ብቻ አይደለም መደባይ ዛና የሚባል ከ62ቱ የትግራይ ወረዳዎች አንዱ ወረዳ ነው መደባይ ኦሮሞ የሚባል ነበር እዛ መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው ልካው መደወላቡ እንደሚባለው መደ አባይ ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ አብዛኛው የድሮ ሰው ኦሮሞ ብቻ ሳይሆን ኩሾች ውሃን ተከትሎ ነው የሚኖሩት ይሄ አባይን ማለት ነው እና ጣና አካባቢ ስለነበሩ ከዛ ወደ ላይ የሄደው አንዱ ጎሳ ከመደ አባይ የመጡ የመደ አባይ ጎሳዎች መደባይ ጎሳዎች ሆኖ አሁን ቋንቋቸው ረስተው ትግርኛ ተናጋሪ ሆነዋል ማለት ነው ዛሉ ስለዚህ አሁን ወደ ጥንት ዘሬ ሊመለስ ቢል መደባይ አካባቢ ያሉት ትግሬዎች በሙሉ እኔ ኦሮሞ ነኝ ብሎ ክሌም ሊያደርግ ይችላል ማለት ነው አክሱም አካባቢ ያሉት ኦሮሞ ነን ብሎ ሌላው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው የመደባይ ኦሮሞ ናቸው ስለዚህ ከዛ ጀምሮ ይሄ ህዝብ አሁን ግን ኦሮምኛ ተናጋሪ አይደሉም እዛ ጋር ያሉ ሰዎችን ስታያቸው ዝም ብለ ማለት ነው ያ ብቻ አይደለም የአሸንጌ ኦሮሞ የሚባለው የራያ ኦሮሞ የሚባለው የአሰቦ ኦሮሞ የሚባለው ይሄ አሰቦ የሚባለው የንግስት ሳባ ዘሮች ናቸው እነዚህ ደግሞ የአሰቦ ኦሮሞዎች ሂዳ ከንጉስ ሰለሞን ጋር ምኒልክ ወልዳ የመጣች ስለዚህ ግማሹ አይሁዳዊ ግማሹ ኦሮሞ የሆነ ልጅ ነው ማለት ነው ከዛ በኋላም ዘሮቿን እያገባች ስትሄድ ሁለተኛው ላይ ሲጋባ የቀጠለው ልጅ 25% የሆነ 13% የሆነ አይሁዳዊነት ደም ከውስጡ ያለቀ ከስሙ በስተቀር ወደ ኦሮሞነት ነው እየጨረሰ የመጣው ማለት ነው እድገቱ ራሱ ለምሳሌ አሁን ትግራይ ውስጥ ኦሮሞዎች እንደነበሩ በምን ታውቃለህ ትግራይ በትግርኛ ይዘፍንና ሃይላሎ ይላል ላሎ ማለት አንድ የኦሮሞ አባት ነው ኋላ ጎሳ ስም ሆኗል ማለት ነው ላሎ ምንድነው ብትለው እዛ ያለው የሱ ዘር ግንድ ላይ ድሮ የወሰደው ዘፈን ስለሆነ የኛ የድሮ ምናምን ሊል ይችላል ግን እንደኔ ሊያብራራው አይችልም አንድ የኦሮሞ ጎሳ ነው ምናምን በሚለው አንፃር ላይ ሰማው ይችላል ማለት ነው የኦሮሞ ስም ነው ላሎ እዛ ብቻ አይደለም እዚህ አሁን የሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ
ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው፣ ቃላቱ ምኑም ማለት ነው። በሳቸው ስም ነው ላሎ ምድር ተብሎ የተሰየመው። ሌላው ሃይጉማ ብሎ ሲዘፍን ታያለ። ራያ አሁን ሲዘፍን ጉማ የኦሮምኛ ቃል ነው፣ ብቀላ ማለት ነው። ስትዘፍን አንድም የማነሳሻ ስለሆነ ሂድ ተበቀል ብለም ነው የምትዘፍነው፣ የጀግንነት ዘፈን ነው። ሃይጉማ ሲል ያንን ነውና ስነ ቃል ውስጥ ታገኛለ ማለት ነው። ሌላው አንዳንድ ቋንቋ ውስጥ የምታገኛቸው ቃላቶች ናቸው መሰረት የሚሆኑ። ለምሳሌ ከዛ ውስጥ ብትወስድ ከቃላት ቀርሺ አሁን በኦሮምኛ ገንዘብ ማለት ነው። ትግርኛ ውስጥም ገንዘብ ማለት ነው። እንዴት ቀርሺን ብር ሊሉ ቻሉ? እንዴት ገንዘብ ሊሉ ቻሉ? ትግሬዎች አማራ መሃል ላይ ቀርሺ ነው የሚሉት። ብር ማለት ቀርሺ ማለት ነው በእነሱም በኦሮምኛ። ስለዚህ ድሮ የኦሮሞ ቃል ውስጥ የነበረ ገንዘብ ተብሎ እዛው ስለቀረ ብር ብሎ ወስደውታል ማለት ነው፣ ገንዘብ ብሎ ወስደውታል ማለት ነው። ይሄኛ ለምንድን ነው ለዘረኝነት ሳይሆን የምናወራው? የኢትዮጵያ ሕዝብ በጣም ተሰባጥሮ የኖረ አብሮ የተዋለደ መዋለድ ብቻ ሳይሆን የነበረ ቋንቋውንም ቀይሮ አንዳንዱ ኦሮሞ እያለ አማራ የሆነ አለ፣ አንዳንዱ ኦሮሞ የነበረ ትግራይ አሁን ትግርኛ ቋንቋ ተናጋሪ የሆነ አለ። ደሙን አትቀይረውም። ደሙን ብትፈትሸው በዲኤንኤ የምታገኘው የዚህኛው ጋር የሚቀራረብ ነው የምታገኘው ማለት ነው። እና በዛ ምክንያት ስለሆነ ከዘር አንጻር ሳይሆን ከቦታ አንጻር ነው። እና እንዴት ይታወቃል ለሚለው አንዱ ይሄንን ነው። የመጨረሻው ደግሞ የምትጠቀመው ምንድን ነው? የመጨረሻው ሳይሆን ሌላው ቦታ ስሞች ቅድም እንዳልኩት ባሬንቱ እንዳልኩት፣ አክሱማ እንዳልኩት፣ ሽሬ እንዳልኩት። ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ቃላቱም ትርጉሙም ይታወቃል። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። እና እነዚህ አደጋራቲ ተራራ ስለሚባዛበት አደጋራ የተራራ ግንባር የበዛበት እንደማለት ነው። እዛ ቦታ ነው እጅ አላቅም፣ ግን ትርጉሙን ነው የማውቀው። ምናልባት የሄዳችሁ ሰዎች አድግራት የሚባለው ከተማ በተራራ ከተሸፈነ የኔ ትርጉም ትክክል ነው ማለት ነው፣ ዙሪያው ተራራ ከሆነ። እና ተራራ ከሌለበት ምናልባት እንግዲህ በዛ መፈተሽ ትችላላችሁ ማለት ነው። አዎ። እና ግንባር የተራራ ግንባር ወጥቶ የሚታይበት እንደማለት ነው በኦሮምኛ። መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው። እና በትግርኛ ትርጉሙ ይኑረው ተረጉሙ ምንም አላቅም፣ ግን በኦሮምኛ እኛ እናውቀዋለን ስለምናውቀው ቦታውን። እዛ ላይ ሰፍሮ የነበሩ ኦሮሞ ለቆ ወደዚህ መጣ ማለት ሳይሆን እዛው የነበረ የኦሮሞ ማህበረሰብ ቋንቋውን ለቆ ዛሬ ትግርኛ ተናጋሪ ሆኗል። አሁን ደግሞ ትግርኛ እንዲሆን ኢቭን የአሸንጌ ኦሮሞ ወይም የራያ ኦሮሞ እስከ ቅርብ ጊዜ አባቶቻቸው አያቶቻቸው ኦሮምኛ የሚናገሩት ራሱ ተገፍቶ ትግርኛ ብቻ እንዲናገሩ እየተገደዱ ነው ያሉት። አሁን ራሱ ለምንድን ነው የሚገደዱት? አንድ ማህበረሰብ ነው እንዲባል ነው፣ ለፖለቲካው እንዲያመች ነው። ታሪክ ግን እንደ ፖለቲካ ስላልሆነ ታሪክ እንዳለ ነው የሚቀመጠው፣ እንደ ፖለቲካ አይጎተትም ማለት ነው። የመጨረሻው ከመጽሐፍ ነው የምታገኘው። ይሄን መደባይ ያልኩም ቅድም ነው። ቅዱስ ያሬድ የመደባይ ኦሮሞ ናቸው እሳቸው። መደባይ ኦሮሞ መደ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። ይሄንን ከመጽሐፍም ታገኛለህ። ለምሳሌ ባጭሩ ብዙ ሳትሄድ ኢትዮጵያን በቀላሉ ማንበብ የምትችሉት የፕሮፌሰር ፍቅሬ ቶሎሳ ላይ ቅዱስ ያሬድ የመደባይ ኦሮሞ እንደሆኑ ጠቅሰው ጽፈዋል። እሳቸው ደግሞ ዝም ብሎ ፈጥረው ሳይሆን ነጮቹ የጻፉትና የተለያዩ መጽሐፎችን ሪፈረንስ ተጠቅመዋል። ስለዚህ እዛ ላይ ሄዶ ማግኘት ይችላሉ ማለት ነው።